ሰላም የኢትዮ ቴክኖሎጂ ሶሉሽን ቤተሰቦች፣ ዛሬ ለሁሉም ዩቲዩብ ክሪኤተር በጣም አስፈላጊ የሆነ አዲስ ዜና ይዘንላችሁ መጥተናል። ዩቲዩብ በኦገስት 10 2026 በዩቲዩብ ፓርትነር ፕሮግራም ላይ ትልቅ ለውጦችን አስታውቀዋል። በተለይ ገንዘብ ማግኘት የሚፈልጉ ዩቲዩበሮች በጣም ሊያሳስባቸው የሚችለው ነገር ከ2027 ጀምሮ አዲስ ክሪኤተርስ ለአድስ እና ዩቲዩብ ፕሪሚየም ሪቬኑ ሼሪንግ ለመግባት የሚፈልገው መስፈርት መጨመሩ ነው። አዲሱ መስፈርት 8000 ኳሊፋይድ ዋች ሃወርስ ወይም 20 ሚሊዮን ኳሊፋይድ ሾርት ቪውስ ነው። ግን ይህ ዛሬ የሚጀምር አይደለም። ስለዚህ ዜናው ምንድን ነው? ማንን ይነካል? አሁን ዩቲዩብ ላይ ያሉ ክሪኤተርስ ምን ማድረግ አለባቸው? የሚለውና ሌሎችንም በዝርዝር እንመለከታለን። አብራችሁን ቆዩ። ዩቲዩብ እንደገለጸው ዩቲዩብ ፓርትነር ፕሮግራም ከ20 ዓመት በታች ላለ ጊዜ የክሪኤተርስ ገቢ ለማስገኘት እየሰራ ያለ ዋና ፕሮግራም ነው። አሁን ከ3 ሚሊዮን በላይ ክሪኤተርስ በዋይፒፒ ውስጥ እንዳሉ ዩቲዩብ ገልጿል። ነገር ግን ዩቲዩብ የክሪኤተር ኢኮኖሚ እየተለወጠ ስለሆነ ከ2018 ወዲህ ያለው የዋይፒፒ አሰራር በትልቁ ለመቀየር ወስኗል። ዩቲዩብ በተለይ ንቁ የሆኑና ተመልካቾችን የሚያሳትፉ ክሪኤተርስ የበለጠ እንዲሸለሙ እንደሚፈልግ አስታውቋል እና ይህ ለውጥ በፌብሩዋሪ 1 2027 ይጀምራል። 8000 ዋች ሃወር ምን ማለት ነው? ከፌብሩዋሪ 1 2027 ጀምሮ አዲስ ክሪኤተር ለዩቲዩብ ፓርትነር ፕሮግራም የአድስ እና የፕሪሚየም ሪቬኑ ሼሪንግ ለመግባት 8000 ኳሊፋይድ ዋች ሃወርስ በ365 ቀናት ውስጥ ማሟላት ይኖርበታል። ይህ ማለት በአንድ ዓመት ውስጥ ተመልካቾችን የቪዲዮዎቻችሁን በአጠቃላይ 8000 ሰዓት ማየት አለባቸው ማለት ነው። ከፌብሩዋሪ 1 2027 ጀምሮ አዲስ ክሪኤተር ለዩቲዩብ ፓርትነር ፕሮግራም የአድስ እና የፕሪሚየም ሪቬኑ ሼሪንግ ለመግባት 8000 ኳሊፋይድ ዋች ሃወርስ በ365 ቀናት ውስጥ ማሟላት ይኖርበታል። ይህ ማለት በአንድ ዓመት ውስጥ ተመልካቾች የቪዲዮአችሁን በአጠቃላይ 8000 ሰዓት ማየት አለባችሁ ማለት ነው። ለምሳሌ 10 ደቂቃ ቪዲዮ ካለህ እና ብዙ ሰዎች እስከ መጨረሻው ያዩት ዋች ታይም በፍጥነት ሊጨምር ይችላል። ስለዚህ ከአሁን ጀምሮ ዩቲዩበሮች ብዙ ቪዲዮ ብቻ መለጠፍ ሳይሆን ሰዎች ቪዲዮውን ለረጅም ጊዜ እንዲመለከቱ የሚያደርግ ጥራት ያለው ኮንተንት መስራት ይኖርባቸዋል። ሾርት ክሪኤተሮችም ትልቅ ለውጥ አለ። ከፌብሩዋሪ 1 2027 ጀምሮ አዲስ ክሪኤተር በ90 ቀናት ውስጥ 20 ሚሊዮን ኳሊፋይ ሾርት ቪውስ ማምጣት ይኖርበታል። እዚህ ላይ ግን አንድ ጠቃሚ ነጥብ አለ። ዩቲዩብ ለሾርት አድስ እና ሰብስክሪፕሽን ሪቬኑ ሼሪንግ የ10 ሚሊዮን ኳሊፋይድ ሾርት ቪውስ በ90 ቀናት ውስጥ መስፈርትንም እያስተካከለ ነው። ከ10 ሚሊዮን በታች ከሆነ ግን ቻናሉ ከዋይፒፒ ሙሉ በሙሉ አይወጣም። ሾርት ሪቬኑ ሼሪንግ የሚቆምበት ሁኔታ ካለ እና በኋላ ደግሞ 10 ሚሊዮን ቪውስ እንደገና ከደረሰ ሪቬኑ ሼሪንግ እንደገና ሊጀምር ይችላል። ይህ ለውጥ ሁሉንም ዩቲዩበሮች የሚያስፈራ አይደለም። ምክንያቱም ዩቲዩብ በግልጽ እንደገለጸው አዲሱ 8000 አወር እና 20 ሚሊዮን ሾርት ኢንተሪ በተለይ አዲስ ዋይፒፒ አመልካቾችን ይመለከታል። አሁን በዋይፒፒ ውስጥ ያሉ ክሪኤተርስ በዚህ አዲስ አመልካቾች መስፈርት አይነቁም። ስለዚህ አሁን በዩቲዩብ ላይ እየሰራህ ከሆነ እና በዋይፒፒ ውስጥ ከሆንክ አሁን 8000 ዋች ሃወርስ ማምጣት አለብኝ ብለህ መደንገጥ አያስፈልግም። ነገር ግን ገና ሞኔታይዜሽን ያልደረስክ ከሆነ ከአሁን ጀምሮ በትጋት መስራት ጥሩ ሐሳብ ነው። ዩቲዩብ በየቀኑ ከ200 ቢሊየን በላይ ሾርትስ ቪውስ እንደሚያገኝ እና በቲቪ ላይ ብቻ በየቀኑ ከ1 ቢሊየን ሰዓት በላይ ዋች ታይም እንዳለ ገልጿል። ይህ ማለት ዩቲዩብ ከአሁን በኋላ ብዙ እይታ ብቻ ሳይሆን ተመልካቾችን በእውነት የሚያሳትፍ ኮንተንት ላይ የበለጠ ትኩረት እያደረገ ነው። ለክሪኤተሮች ይህ አንድ መልእክት አለው። ኳሊቲ ኦቨር ኳንቲቲ ማለት ብዙ ቪዲዮ ከመለጠፍ ይልቅ ሰዎች ማየት የሚፈልጉትን እስከ መጨረሻው የሚያዩትንና ለሌሎች የሚያጋሩትን ኮንተንት መስራት ይበልጥ አስፈላጊ ይሆናል። ለኢትዮጵያን ዩቲዩበርስ ምን ማለት ነው ይህ? እኛ ኢትዮጵያ ውስጥ ዩቲዩብ ላይ የምንሰራ ከሆነ ይህ ለውጥ ተስፋ እንድንቆርጥ ምክንያት አይደለም። በተቃራኒው ከአሁን ጀምሮ በስርዓት መስራት አለብን። አንደኛ በአንድ የተወሰነ ኒች ላይ ትኩረት ማድረግ ይኖርብናል።
ለምሳሌ ቴክኖሎጂ፣ ኤዱኬሽን፣ ኢንተርቴንመንት፣ ኒውስ ወይም ጌሚንግ። ሁለተኛ ቪዲዮዎቻችሁን በጥሩ ሁክ መጀመርና መስራት ይኖርባችኋል። ሶስተኛ ቴምኔል እና ታይትል ላይ ትኩረት ማድረግ እንደሚገባና አራተኛ ተመልካቹ ቪዲዮውን እስከ መጨረሻ እንዲመለከት የሚያደርግ ስቶሪ ቴሊንግ መጠቀም ይኖርብናል። ይህ የሞኔታይዜሽን መጨመር ብቻ አይደለም፣ ዩቲዩብ ለክሪኤተርስ ከአድስ ውጭ የሚመጡ የገቢ እድሎችንም እያሰፋ ነው። ለምሳሌ ዩቲዩብ ሾፒንግ፣ ብራንድ ዲልስ እና ሌሎች ኢኒሼቲቭ ፕሮግራምስ እንደሚመጡ ዩቲዩብ አስታውቀዋል። እንዲሁም ዩቲዩብ ፕሪሚየም ላይት የሚባለውን ሰብስክሪፕሽን ሰርቪስ በዩቲዩብ ፕሪሚየም በሚገኝባቸው ሀገሮች ሁሉ ለማስፋፋት እየሰራ ነው። ይህ ለክሪኤተርስ ከአንድ የገቢ ምንጭ ይልቅ ብዙ የገቢ መንገዶች እንዲኖሩ የዩቲዩብ አቅጣጫ እየተለወጠ መሆኑን ያሳያል። ስለዚህ የዛሬው ዜና በአጭሩ እንደገና እናስታውሳችሁ። ዩቲዩብ ከፌብሩዋሪ 1 2027 ጀምሮ ለአዲስ ዋይፒፒ አመልካች የአድስ እና የፕሪሚየም ሪቬኑ ሼሪንግ መስፈርት ያሳድጋል። አዲሱ መስፈርት 8000 ኳሊፋይ ዋች ሃወርስ በ365 ቀናት እንዲሁም 20 ሚሊዮን ኳሊፋይ ሾርትስ ቪው በ90 ቀናት። ነገር ግን አሁን በዋይፒፒ ውስጥ ያሉ ክሪኤተርስ በዚህ አዲስ የመግቢያ መስፈርት እንደማይነካቸው እንዲሁም እስከ 2027 ድረስ የምንጠብቅ ከሆነ ከአሁን ጀምሮ ጥራት ያለው ኮንተንት መስራት፣ ኦዲየንስ መገንባትና ዋች ታይም ማሳደግ በጣም ጠቃሚ መሆኑን። ይህ ዜና ጠቃሚ ከሆነላችሁ ላይክ ያድርጉ፣ ሰብስክራይብ ያድርጉ። ኢትዮ ቴክኖሎጂ ሶሉሽን። ሰላም ሁኑ።